ይህች ሀገር የዓለም ህሊና የፈተነች የሰው ልጅ ክፉ ጎን የታየበት ግን ደግሞ የይቅርታና የፍቅር ጥግ የተመሰከረባት ምድር ናት። ከአፓርታይድ ሰንሰለት እስከ ኔልሰን ማንዴላ ፈገግታ የደቡብ አፍሪካ ታሪክ ዝም ብሎ ታሪክ አይደለም፣ የሰው ልጅ መንፈስ የማይበገር መሆኑን የሚያሳይ ድንቅ ተአምር እንጂ። ዛሬ ይህን ልብ አንጠልጣይ ጉዞ አብረን እንቃኛለን። ታሪኩ የሚጀምረው በ1652 ነው። ሆላንዳውያን በኬፕ ታውን ለመጀመሪያ ጊዜ ሲያርፉም ለተወላጆች የጥቁር መከራ ዘመን እንደሚጀምር ምንም አልገመተም ነበር። መሬት ተቀማ፣ ደም ፈሰሰ። እንግሊዞችና ሆላንዳውያኖች ደግሞ ለዚሽ ለም ምድር እርስ በራስ ተዋጉ። ነገር ግን የሁለቱም ፍላጎት አንድ ነበረ፣ የሀገሪቱን ወርቅና አልማዝ መዝረፍ፣ ጥቁር ሕዝቧ ደግሞ ባሪያ ማድረግ። በ1948 ዓመተ ምህረት አፓርታይድ የተባለ አስከፊ ስርዓት በይፋ ታወጀ። አፓርታይድ ማለት መለያየት ማለት ነው። ፍቅር ወንጀል ሆነ። ጥቁር መሆን እስር ቤት ሆነ። ጥቁሮች በገዛ ሀገራቸው እንደ እንግዳ እንዲቆጠሩ ተደረገ። በ1960 ፒፐል በሰላማዊ ሰልፎች ላይ የፈሰሰው ደም የዓለምን አይን ከፈተ። ታጋዮች አንድ ጥያቄ ነበራቸው፣ ሰው ስለሆንን ብቻ ሰው ሁኑልን። በዚህ ጨለማ ውስጥ ብርሃን የሚሆን ድምፅ ተሰማ። ኔልሰን ማንዴላ፣ ዴሞክራሲ ቱታ፣ ዊን ማንዴላ ነፃነት ካልመጣ ሞት ይሻላል አሉ። ማንዴላ ለ27 ዓመታት በጠባብ ክፍል ውስጥ ታሰረ። ነገር ግን የሰውነት አካሉ ቢታሰርም የነፃነት መንፈሱ ግን ከእስር ቤት ቅጥር ግቢ አልፎ ከዓለምን አጥለቀለቀ። መሞት ካለብኝ ለዚህ ዓላማ ሞታለሁኝ ሲል በችሎት የተናገረው ቃል የትግሉ ነዳጅ ሆነ። ከረጅም ትግልና መስዋዕትነት በኋላ 1994 ዓመተ ምህረት ያ የማይታሰበው ሆነ። ለመጀመሪያ ጊዜ ጥቁርና ነጭ በአንድ መስመር ቆመው ድምፅ ሰጡ። ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆነ። ያኔ ደቡብ አፍሪካ የቀስተ ዳመና ሀገር ተባለች። በቀል ሳይሆን ይቅርታ፣ ጥላቻ ሳይሆን አንድነት የሀገሪቱ መመሪያ ሆነ። ዛሬ ደቡብ አፍሪካ ብዙ ፈተናዎች አሉባት። ነገር ግን የታሪኳ ጥንካሬ ለሁላችንም ትምህርት ይሰጠናል። ፍቅር ከጥላቻ በላይ ኃይል እንዳለው፣ ጽናት ደግሞ ማንኛውንም ግድግዳ እንደሚሰብር አሳይታናለች። የደቡብ አፍሪካ ታሪክ የእነሱ ብቻ ሳይሆን የሰው ልጅ ሁሉ የድል ታሪክ ነው። ይህች ሀገር የአፍሪካ ኒውዮርክ ትባላለች። በአህጉራችን ትልቅ የንግድ ማዕከል፣ እጅግ ዘመናዊ የባንክ ስርዓትና የዓለም አቀፍ ኩባንያዎች መሸሸጊያ። ደቡብ አፍሪካ ብዙ ፈተናዎች ብታልፍ አሁንም በአፍሪካ የብልጽግና ምልክት ሁና ቀጥላለች። ዛሬ በ2025 ይህች ሀገር እንዴት የአፍሪካ የኢኮኖሚ ሞተር እንደሆነችና የወደፊት ግስጋሴዋ እንመለከታለን።
አንድ ተን በአፍሪካ እጅግ ባለጸጋው ካሬ ኪሎ ሜትር እዚህ ጋር ነው የአህጉሪቱ ትልቅ የገንዘብ ዝውውር የሚከናወነው። የጆሃንስበርግ ስቶክ ኤክስቼንጅ በዓለም ላይ ካሉ 20 ትላልቅ የገንዘብ ገበያዎች አንዱ ነው። ደቡብ አፍሪካ ከአፍሪካ ብቻ ሳይሆን ከዓለም ጋር የምትተሳሰርበት ይህ ማዕከል ሀገሪቱ ለምን በቢሊዮኖች ቁጥር ከአፍሪካ ቀዳሚ እንደሆነች ምስክር ነው። ደቡብ አፍሪካ ስትገባ አፍሪካ ውስጥ መሆንህን ትረሳለህ። በሰዓት 160 ኪሎ ሜትር የሚጓዝ ጋውትሪን ከዓለም አቀፍ ደረጃ በላይ የሆኑ ሆስፒታሎችና ዩኒቨርሲቲዎች ሀገሪቱን የኢንቨስትመንት ገነት አድርጓታል። በተለይ በ2025 የጀመረው አዲሱ ስማርት ሲቲ ግንባታና የዲጂታል መሰረተ ልማት ዝርጋታ ሀገሪቱን ወደ አራተኛው የኢንዱስትሪ አብዮት እያመጠቃት ነው። ተፈጥሮና ብልጽግና ሲገናኙ ደቡብ አፍሪካ በየዓመቱ በቢሊየን የሚቆጠሩ ቱሪስቶችን በመሳብ በቢሊየን የሚቆጠር ዶላር ታፍሳለች። ከወይን እርሻዎቿ እስከ ዱር እንስሳት ጥበቃ ይህ ዘርፍ ለሚሊዮኖች የሥራ ዕድል የፈጠረ የብልጽግናዋ ዋነኛ ምስክር ነው። ደቡብ አፍሪካ ተግዳሮቶች ቢኖርባትም አሁንም የአፍሪካ ብልጽግና ማሳያ ናት። የዲሞክራሲ ጥንካሬ፣ የነፃ ገበያ ስርዓትና የፈጠራ ተሰጥኦ ሀገሪቱን ወደፊት እየገፋት ነው። የአፍሪካ ተስፋ፣ የኢኮኖሚ ቁንጮ ደቡብ አፍሪካ ጉዞዋን ወደ ሰማይ ቀጥላለች። እናንተስ ደቡብ አፍሪካ ከአፍሪካ ሀገራት በብልጽግና ቀዳሚ እንድትሆን ያደረጋት ሚስጥር ምን ይመስላችኋል? ኢትዮጵያስ ከዚህ ምን ትማራለች? በኮመንት ተወያዩ። ቪዲዮውን ከወደዳችሁት ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንገናኝ።